ስታምን የነበረው የሚለው የመጀመሪያ ጥያቄ ነው። ለዚህ ጥያቄ ምን ያህል ተዘጋጅተናል? ይሄ ነው እንግዲህ ለቀብር ተዘጋጁ ማለት ይህ ጥያቄ ትጠየቃላችሁና ለዚህ ጥያቄ መልስ አዘጋጁ ነው። አሁን እኛ ዱንያ ላይ ያለን ያኖረናል ብለን የምናስበው ብዙ ሰው ጋር አለ ብዬ ማስበው አንድ ነገር አለ። እሱ ምንድነው? ብር ያኖረናል፣ ዱንያ ታኖረናለች። ብር ካለ መኖር አለ፣ ብር ከሌለ ዱንያ ከሌለች መኖር የለችም፣ መኖር የለም ብሎ የሚያስብ ብዙ ሰው አለ። አላህም በቁርአኑ እንደተናገሩ የሕሰቡ አነ ማለሁ አኽለደ፣ ገንዘቡ የሚያኖረው ይመስለዋል። በገንዘብ ኃይል በብር ኃይል ጤንነቱንም ይሁን ቀለቡንም ይሁን ሁሉን ነገር የሚያገኘው በብር ኃይል የሚመስለው ሰው አለ ብሎ እንዳለው አብዛኛው ሰው ሙስሊም ሆኖ መተማመኛው ብር ነው፣ የሚመካው በብር በአዱንያ ነው። እንዲህ አይነት እሳቤ ካለ እዚህ ቀብር ላይ ትወድቃለህ ማለት ነው። ማን ነበር ስታመልክ የነበረው? ለብር ብሎ ከሰው ጋር ከተጣላ፣ ለብር ብሎ ሐራም ከሰራ፣ ለብር ብሎ የተለያዩ ወንጀሎችን ከሰራ ይህ ሰው የሚያመልከው ይህን ብር ነው እንጂ አላህን አይደለም። ምናልባት በቃሉ አላህ አላህ ሊል ይችላል፣ በውስጡ በቀልቡ ያለው ግን ይህ ነው የሚሆነውና ከዚህ ጀምረን ማንን እንደምናመልክ፣ ማንን እንደምንፈራ፣ በማን እንደምንመካ፣ ለማን መርሐባ እንደምንል፣ ማን ያመጣውን መመሪያ እንደምንቀበል፣ ማን ሲያዘን ነው የምንታዘዘው፣ ማን ሲከለክለን ነው የምንከለከለው፣ ምን ፈራው ምን ከጅለው ምንመካው በማን ነው የሚለውን ነገር ማጣራት አለብን። ውስጣችን እየጠየቅን ራሳችን እየጠየቅን አላህ ከሆነ መልሱ ትክክል ነው። እንዲሁም ደግሞ ከዚህ ጋር በተያያዘ በብር ጥቅምም ይሁን ወይም የመኖር ፍላጎት አድሮበትም ይሁን ወይም የጤና ፍላጎትም ይሁን ከአላህ ውጭ ወደ ሆኑ አካሎች ሚያመልካለ። ጠንቋይ ቤት ሚመላለሳለ። ሙስሊሙ ነው ጠንቋይ ቤት ይመላለሳለ። ሙስሊሙ ነው የቀብር አምላክ ያለ። ሙስሊም እንዴት ቀብር ያመልካል? በአመትም ይሁን በወርም ይሁን ቀብር ላይ ጠዋፍ ሚያደርጋለ፣ የቀብር አፈር ሚበላለ። እንዴት ይሆናል? ሙስሊሙ ነው እንዴት ይናደርጋል? ላኢላሃ ኢላላህ እያለ ቀብር አለብኝ እያለ የቀብር የመጀመሪያው ጥያቄ ማንን ነበር ስታመልክ የነበረው የሚለው ጥያቄ እያወቀ እንዴት ይናደርጋል? እያንዳንዳችን ውስጣችን ላይ ያለ ብዙ በሽታ አለ። ሁሉም ሰው እንደየራሱ እንደየባህሉ እንደየአካባቢው በውስጣችን ያለ ችግር አለ። ይህን ካላጠራን ካላጸዳን በዚህ ሞት ተመካሪዎች አይደለንም ማለት ነው። ማንም ቢሞት ምክር አልወሰድንም። ለምን? ትልቁ ምክር ቀብር ላይ የምንጠየቀው ለአንደኛው ጥያቄ ራስን ማዘጋጀት ነው። ቀጥሎ የሚቀርበው ጥያቄ ምንድን ነው? ወማ ነቢዩክ፣ ነብይህ ማን ነው ነው። በማን ነው የምትመራው ነው። ሱብሓነላህ። አሁንም እንደኛ ሀገር ስንመጣ ረሱላችንን ሰለላሁ ዐለይሂ ወሰለም መሪያችን ነው ብለን የምንለው የአብዛኛው ሙስሊም የሁሉ ባይባልም ከምላስ ያለፈ አይደለም፣ ከምላስ ያለፈ አይደለም። በምላስ ሙሐመዱን ረሱሉላህ ብለናል። በተግባር ግን የእኛ ረሱል ስሜታችን ሆኗል፣ ነፍስያችን ሆናለች። ነፍስያችን የፈቀደችውን እናድርጋለን። ከሐዲስ ጋር ቢጋጭም ከረሱል ጋር ቢጋጭም አያሳስበንም። አንዳንዱ የብሔሩ አጀንዳ ሊሆን ይችላል፣ የጎሳው አጀንዳ ሊሆን ይችላል፣ የበላይ ቢሆንበት እያንዳንዳችን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብለን ከመሰከርን ከቀልብም ጀምሮ በመላው አካላችን በተግባራችን ጭምር መከተል ያለብን ነብዩ ሙሐመድን ብቻ ነው ሰለላሁ ዐለይሂ ወሰለም። ተውሂድ የሚባለው አላህን በብቸኝነት ማምለክም አንድ ተውሂድ ነው። ረሱሉን ብቻ መከተልም ደግሞ ሌላ ተውሂድ ነው። በረሱል ዙሪያ ማሻረክ የለብንም። የእሳቸውን ፈለግ የእሳቸውን ሱናን እንጂ የሌላን አካል ልንከተል አይገባም። ያ ጀማዓተል ኸይር፣ ይህ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ላይ ያለውን ጥያቄ አንስተው ሲጨርሱ መጨረሻ ላይ ቀብር ላይ ጠያቂዎቹ በምን ይደመድሙታል? ከይፈ ዐረፍተ ዛሊክ ይሏል። መልሱም በትክክል ከመለሰ ማለት ነው። ማነው ጌታህ? አላህ። ማነው ነብይህ? ነብይ ሙሐመድ። ሁሉን ይመልስና ይህን መልስ ማነው የነገረህ? ከየት መጣኸው ተብሎ ሲጠየቅ ምን ብሎ ይመልሳል? ቀረእቱ ኪታብ አላሂ ወአመንቱ ቢሂ ወሰደቅት። የአላህን ቁርአን ቀርቼ ነው ይህን መልስ ያገኘሁት። መልሱ የተገኘው ከየት ነው? ከቁርአን ነው የተገኘው። ከሼህ አይደለም፣ ከወልይም አይደለም። ከከለ ብትል መልሱ ኤክስ ነው። ትክክለኛው መልስ ምንድን ነው? ቀረእቱ ኪታብ አላህ፣ ቁርአንን ቀራው፣ የአላህን ወህይ ቀራው፣ አመንኩበት፣ ተገበርኩት ይላል። የዛኔ ነው እንግዲህ
በሉ እንግዲያውስ የጀነት ፍራሽ አንጥፉለት፣ አይኑ በሚያዩልህ ልክ ክፈቱለት፣ ያበስሩታል፣ ያስደስቱታል። የጀነትነትህ አሁን ነው የሚመሰከረው። ሱብሃንአላህ። አሁን ቀብረ እንደወጣን የጀነትነቱ ይነገረዋል የምንቀብረው ሰው። ዋናው ቁም ነገሩ የቱ ጋር ነው? እንዴት መልሱን ልታውቅ ቻልክ ነው። እኛ የዲናችን ምንጭ፣ የኢማናችን ምንጭ፣ የእስላም ምንጭ ቁርአንና ሐዲስ እንጂ እከሌና እከሌት አይደለም። ምናልባት ባለማወቃችን ጃሂል በመሆናችን ዲኑን ባለመማራችን እከሌ ሼኽ፣ እከሌ ዓሊም፣ እከሌ ኡስታዝ ብለን እንደ ማስረጃ ልንጠቀም እንችላለን። እንደ እስላም አስተምሮት ግን እንደ ማስረጃ መጠቀም ያለብን ቃለ አላህ ወቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። አላህ እንዲህ ብሏል፣ የአላህ መልእክተኛ እንዲህ ብሏል። ይህ ነው ሊያዋጣን የሚችለው። ቀብርም ላይ የሚያዋጣን ይህ ነው። ነገ ቂያማ ቀን አላህ ፊትም ቆመን የሚያዋጣን ይህ ነው። አላህ ምንድን ያለው? ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን። አላህ የተናገረው ይህን ነው። የቂያማ ቀን መልእክተኛ የላኩላቸውን ህዝቦች እጠይቃቸዋለሁ። ምን የላኩት መልእክተኛ መልእክቱን አድርሷል ወይ ብሎ አላህ እኛን ይጠይቀናል። ስለማን ነው የሚጠይቀን? ስለ ረሱል ሰለላሁ ዐለይሂ ወሰለም። የረሱል የነቢይ ሙሐመድ መልእክት ሐዲሱ ቁርአኑ ደርሷቸዋል ወይስ አልደረሰም? ስለዛ ነው እንጂ የምንጠየቀው እከለ ሼኽ ምን ተናገረ ተብለን ወላሂ አንጠየቅም። እከለ ወልይ ምንድነው መመሪያ ያስተላለፈው ወላሂ አንጠየቅም። ስለማንም ግለሰብ ዓሊም፣ ሼኽ ስለማንም አላህ አይጠይቀንም። አላህ የሚጠይቀን ሩሱል አንተ ጋር የላኩት መልእክተኛ መልእክቱን አድርሷል ወይ ብሎ አላህ ይጠይቃል። የላካቸውን መልእክተኞችም ይጠይቃቸዋል። እናንተስ መልእክቱን አድርሳችኋል ወይ? ህዝብ ተቀበላችሁ ወይስ አልተቀበለም? ይህ ነው ጥያቄው። መዘጋጀት ያለብን ለዚህ ነው። እኛውን በተለይ በሀገራችን በተለይ ሰሞኑን ሙስሊሙን ማህበረሰብ እያበጣበጠ እያፋጅ ያለው ምንድን ነው? ቁርአንን በመልቀቃችን ነው። የነቢዩን ሱና በመተዋችን ነው። ነቢዩን እንወዳለን እያልን ምላስ ብቻ ሆነ። ተግባራችን የእሳቸውን ሱና ለቀናል፣ ቁርአንን ለቀናል። እከለ ሼኽ ሆኗል። ዓለም ላይ አንድ ሼኽ ሺህ ሼኽ ካለ ሺህ ቦታ ልንከፋፈል ነው ማለት ነው። ቁርአን ግን ወዕተሲሙ ቢሐብሊላህ በአላህ ገመድ አንዱ ሁኑ ነበር ያለን። እኛ በሼኽ ብዛት የምንከፋፈል ከሆነ ከእስላም እየወጣን ነው። ይኸው እዚህ ቀብር ስንገባ ነው የምንዋረደው። ብዙም ሩቅ አይደለምና ቀብር ላይ ለሚጠየቁ ጥያቄዎች ራስን ማዘጋጀት ነው ትልቁ ዝግጅት። በሞት ተመከሩ ማለት፣ ሞትን ማስታወስ አብዙ ማለት፣ ቀብር ውስጥ ላለው ነገር ከሞት በኋላ ለሚመጡ ጥያቄዎች ራሳችሁን አዘጋጁ ነው። ዝግጁ መሆን አለባችሁ የሚል መልእክት ነውና ይህን መልእክት የምንቀበል አላህ አድርገን። ይህን ቀብር አላህ ወንድማችን አላህ የጀነት አላህ አድርገው፣ ወንጀሉ አላህ ይማረው። ወንድማችን ኡስታዝ ባህሩ ዑመርም ሰብር አላህ ይስጠው፣ ጽናቱን አላህ ይስጠው። በበለጠው በሷሊህ ልጅ አላህ ይተካለት። እኛም አጅራችን አላህ አብዛልን። በዚህ ሞት ምንመከር አላህ አድርገን። ጀዛኩሙላህ ኸይረን። ያው ብዙ ዱዓቶች ስላሉ ብዙ ዑለማዎች ስላሉ እድሉን ለእነሱ ምልስጥ። ወሰላሙ አለይኩም ወረሕመቱላህ ወበረካቱ። بسم الله الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون وأصلي